ዶናልድ ትራምፕ አንድ የመጫወቻ ካርታን መዘው የማዕከለኛ ምስራቁን ፖለቲካ እንደ አዲስ እየናጡት ነው። ጋዛን እጠቀልላታለሁ። ይሄ የዶናልድ ትራምፕ ንግግር ነው። ቤንያሚን ኔታንያሁን ፈገግ ያስባለ፣ አረቦችን ያስቆጣ፣ ደጋፊ የአሜሪካ አጋር ሀገራትን ያስከፋ የዶናልድ ትራምፕ ንግግር ነው። የአሜሪካው ፕሬዝዳንት ሲናጥ የቆየውን እና አሁን ላይ ረገብ ያለውን የሚድል ኢስትን ፖለቲካ እንደ አዲስ ትኩሳት ጭረውበታል። ጋዛን እጠቀልላታለሁ፣ እንደ አዲስ አፍርሼ ገነባታለሁ፣ ፈላጩም ቆራጩም እኔ ነኝ ማለታቸው ብዙዎችን አስደንግጧል። ይሄ የዓለም አቀፍ ሕግን የሚጥስ እንዲሁም ጉልበትን እንዲጠቀሙ የሚያስገድዳቸው፣ ይህን ካረጉ ደግሞ ሌላ መዘዝን የሚያመጣ እንዲሁም የንግድ ፖለቲካቸውን የሚያጦዝላቸው የፖለቲካ ካርታን የሳቡትም። የአሜሪካው ፕሬዝዳንት አይን ገና እንደመጡ ጋዛ ላይ ያተኮረው ለምንድን ነው? የሚድል ኢስቱን ፖለቲካ ለምንስ ፈለጉት? የዶናልድ ትራምፕ ወደ ፍልስጤም መግባት የመካከለኛ ምስራቁን ፖለቲካ እንዴትስ ወዴትስ ይቀይረዋል? ምንስ መዘዝ ያመጣል? ይህንን ሰምቶ የተቆጡ አረቦችስ ምን እያሉ ነው የሚለውንና አጠቃላይ ከዚህ ጋር ተያይዞ ያሉ መረጃዎችን በዛሬው የሰሞኑን ኢትዮጵያ ኬሎ ሚዲያ ፕሮግራማችን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። መልካም ቆይታም። ዶናልድ ትራምፕ እውነት ጋዛን ይጠቀልሏታል? እጃቸውስ ያስገባታል? ይህ እርምጃቸውስ ምን መዘዝንና ጦስን ይዞ ይመጣል? ትራምፕ ግሪንላንድንና የፓናማ ቦይን የኛ እናደርጋለን ሲሉ ብዙዎች ከቁም ነገር አልጻፏቸውም ነበርም። አሁን ደግሞ ስለ ጋዛ የሰጡት አስተያየት ምናልባትም አጠገባቸው የቆመው የእስራኤሉን ቤንያሚን ኔታንያሁ ጭምር ፈገግ አሰኝቷል። ፈገግታቸው የደስታ ይሁን የግራ መጋባት ግን አልታወቀም። አረብ ሀገራት ውሳኔውን በመቃብራችን ላይ ካልሆነ አይፈጸምም ብለውታል። ይህ ተቃውሞ የአሜሪካ ጥብቅ አጋር የተባሉት ዮርዳኖስና ግብፅንም ይጨምራል። ለመሆኑ የትራምፕ ጋዛን ጨብጣታለሁ ህልም መሬት ላይ ይወርዳል? የቢቢሲው ዓለም አቀፍ የፖለቲካ አርታኢ ጄሬሚ የቀን ቅዠት ብሎታል። ሐሳቡን የአሜሪካ አጋር የሚባሉት ዩናይትድ ኪንግደምና አውሮፓ አገራትም አልወደዱትም። እርግጥ ነው የተወሰኑ ፍልስጤማውያን እድሉን ቢያገኙ ከጋዛ የመውጣቱ ነገር ሊያደርጉት ይችላሉ። ብዙ መቶ ሺዎች በዚህ አይነት ሁኔታ ከጋዛ ለመውጣት ይፈቅዳሉ ቢባል እንኳን 1.2 ሚሊዮን የጋዛ ነዋሪዎች ከመሬታቸው ፈቀቅ ለማለት ይፈቅዳሉ ተብሎ አይታመንም። ትራምፕ የመካከለኛው ምስራቅ አጸደ ገነት አደርጋታለሁ የሚሏት ጋዛ ነዋሪዎቿ ወዴትም ንቅንቅ አንልም ካሉ የግድ ጉልበትን መጠቀም ሊኖርባቸው ነው። ጉልበትን ለመጠቀም ደግሞ ወታደርን መላክ ይሻቸዋል። ይህ ደግሞ ትራምፕ ለመራጮቻቸው ከገቡት ቃል የሚያፈነግጥ ነው። አሜሪካውያን ወታደሮቻቸው ወደ ሌሎች ሀገራት እንዲሰማሩ አይወዱም፣ አይፈቅዱምም። ጣጣውን በኢራቅና በአፍጋኒስታን አይተውታል። መካከለኛው ምስራቅን በተመለከተ አሜሪካ ከ90ዎቹ ጀምሮ የሁለት ህዝቦች ነጻ ሀገር እቅድ ደጋፊ ነበረች። በመካከለኛው ምስራቅ የውጭ ፖሊሲዋ የምትመራዋ በዚህ የእስራኤልና የፍልስጤም የሁለት ነጻ ሀገር ፖለቲካ መፍትሄ ነበረ። እስራኤል ይህንን ሀሳብ አሁን ገሸሽ አድርጓለች። የሁለት ነጻ ሀገር እቅድ ሀሳብን አሁን ባዶ መፈክር ሆኗል። በዚህ ወቅት ትራምፕ ጋዛን እጠቀልላለሁ እያሉ ነው። ትራምፕ በሀሳባቸው ከገፉበት ዓለም አቀፍ ሕግን መጣስ ግድ ይላቸዋል። ሩሲያ፣ ዩክሬንና ቻይና ታይዋንን መጠቅለል መሻታቸውንም ልክ ያደርገዋል። የጋዛ ሀሳብ ልክ የማይሆነውም ለዚህ ነው። ይዞት የሚመጣው ጣጣስም የትራምፕ የአፍ ወለምታ መሬት ላይ የማይተገበር ከሆነ ለምን ያሳስበናል ብሎ ይንደረድራል የቢቢሲው የፖለቲካ ተንታኝ። ትራምፕ ባሉት መንገድ ነገሩ ሊፈጸም አይችልም፣ ነገር ግን የራሱን ጦስ ያስከትላል ብሎ ያምናል ጄምሪ። አንደኛ፣ ትራምፕ የአሜሪካ ፕሬዝዳንት ናቸው። በዓለም ላይ እጅግ ኃያሉ ሰው እርሳቸው ናቸው። መርሳት የሌለብን ትራምፕ የቀድሞ የቴሌቪዥን መርሃ ግብር አስተናጋጁም ትራምፕ አይደለም። ስልጣናቸው የትየለሌ ነው። ክንደ ብርቱ ናቸው። ከአንደበታቸው የሚወጣው ቃል ፖለቲካን ሊገድልም ሊያሽርም ይችላል። ተጽዕኗቸውም ዛሬ ላይ ወደርን አልፏል። ጋዛን በተመለከተ የሰነዘሩት አስተያየታቸው ብቻውን በቋፍ ላይ የሚገኘውን የተኩስ አቁም ስምምነት ከናካቴው ሊያፈርሰው ይችላል። የሰላም ስምምነቱ አንዱ ፈተና የጋዛ የወደፊት እጣ ፈንታ በግልጽ አለመታወቁ ነው። አሁን ትራምፕ አንድ አማራጭን አቅርበዋል። ምንም እንኳን ያሉት ነገር መሬት ላይ የማይወርድ ነው ብንልም በፍልስጤማውያን ዘንድ ጠባሳን፣ በአክራሪ እስራኤላውያን ዘንድ ደግሞ ሐሴትን
አኑሯል። ለምሳሌ በአክራሪ አይሁዶች ዘንድ ምኞታችን ተሳካ እንዲሉም ያስችላቸዋል። ከዚህ ወዲያም ፍልስጤማውያን ላይ የሚወሰዱ የመፈናቀል እርምጃዎች ትክክል ሆኖ እንዲሰማቸው የልብ ይሰጣቸዋል። ዌስት ባንክ ላይ ይህ በቅርብ ጊዜ ሊታይ ይችላል። ጽንፈኛ አይሁዶች በሜዲትራኒያንና በዮርዳኖስ ወንዝ መሃል ያለው መሬት በሙሉ በአምላክ ለእስራኤል የተሰጠ ጸጋ ተደርጎ ይታመናል። ለዚህ በዚያ ያለ ነዋሪ ሁሉ ተጠራርጎ መሸኘት አለበት፣ ወዴትም ይሁን ወዴት ይላሉ። የእነዚህ ጽንፈኞች ተወካዮች ከኔታንያሁ ጋር ፓርቲን በጋራ ጥምረት መስርተዋል። በትራምፕ ንግግር ደግሞ ፈንጥዘዋል። የጋዛ ጦርነት እንዲቀጥልም ይሻሉ። ቀስ በቀስ ፍልስጤማውያን ተሸኝተው አካባቢው አይሁዶች ብቻ እንዲኖሩበትም ይፈልጋሉ። የገንዘብ ሚኒስቴሩ ቤዛል ስሞትሪችም ዶናልድ ትራምፕ የጋዛን ትክክለኛ የወደፊት እጣ ፈንታ አሁን ገና አፈረገጡት አይነት አስተያየትን ሰጥተዋል። እኛን የነካ ሁሉ ይቀበራል፣ ከመሬቱም ከርስቱም ይነቀላል። አሁን በፈጣሪ እርዳታ የፍልስጤም ሀገር የሚባለውን ቅዠት ለአንዴና ለመጨረሻ ጊዜ የምንቀብርበት ጊዜ ላይ ነው ብለዋል። ሐማስን የመሳሰሉ ኃይሎች ደግሞ ጋዛን በተመለከተ ትራምፕ በይፋ ያደረጉትን ንግግር ተከትሎ ጉልበታቸውን ለማሳየት በአጋጣሚ ሊጠብቁም ይችላሉ። ለትራምፕ ፍልስጤማውያን ደግሞ ሌላ አስፈሪና አስጨናቂ ነገን አመላክቷቸዋል። ሌላ ምስቅልቅል፣ ሌላ ጥፋት፣ ሌላ አልናቅባ መፈናቀልና ስቃይን ያስከትላል። የእስራኤል እንደ ሀገር መመስረትን ተከትሎ በአውሮፓውያኑ 1948 አልናቅባ 700,000 ፍልስጤማውያን ከቤት ንብረታቸው እንዳፈናቀለ አይዘነጋም። ትራምፕ ከዚህ እርምጃቸው ምንን ያተርፋሉ? የቢቢሲው ተንታኝ እንደሚለው ዶናልድ ትራምፕ ከሪል ስቴት ቢዝነስ የመጡ ሰው ናቸው። ሀሳባቸውን ሲናገሩ እንደመጣላቸው ነው፣ ወይም ደግሞ ያሉትን ይተገብራሉ ማለት አይደለም። የድርድር መነሻ አድርገው ነው የሚጠቀሙበት። ልክ ለትንሽ ነገር ትልቅ ዋጋ እንደሚጠራ ነጋዴ ምናልባትም ትራምፕ ይህንን ድንጋጤ ፈጥረው ከጀርባ ሌላ እቅድን እያሰቡም ነው ሊባል ይችላል። ዶናልድ ትራምፕ የኖቤል ሽልማትን የሚናፍቁ ሰው መሆናቸውም አይዘነጋም። በመካከለኛው ምስራቅ ሰላም ለማምጣት የሚሞክሩ ፖለቲከኞች ባይሳካላቸው እንኳን የኖቤል ሽልማትን የማግኘት እድላቸው የሰፋ ነው። ትራምፕ ይህንን ሽልማት እንደሚገባቸው የሚያምኑ ሰው ናቸው። ትራምፕ ይህ ቦምብ የሆነ ሀሳብ ከዋይት ሀውስ ካፈነዱት በኋላ የራሳቸው ወደ ሆነው ትሩስ ሶሻል ማህበራዊ መድረክ ላይ ወጥተው የጻፉት ነገር ይህንን ያሳብቃል። ከኢራን ጋር አስተማማኝ የኒኩሌር ስምምነት ማድረግ እንፈልጋለሁ ብለዋል። ኢራን ኒኩሌር መታጠቅ አልሻም ብትልም ከቅርብ ጊዜ ወዲህ ካደረባት ስጋት የተነሳ ምኞቱ ውልብም አይልባትም። ኔታንያሁ ደግሞ ትልቁ ህልማቸው በአሜሪካ እርዳታ የኢራንን የኒኩሌር ህልም ድራሹን ማጥፋት ነው። ጠቅላይ ሚኒስትር ኔታንያሁ በፍጹም ከኢራን ጋር ስምምነት እንዲደረስ አይሹም። ትራምፕ በመጀመሪያ የስልጣን ዘመናቸው በኔታንያሁ ግፊት ባራክ ኦባማ ከፈረሙት የኢራን ስምምነት እንዲወጡ ሆነዋል። ትራምፕ በሀገራቸው ኃይል ጋዛን ተቆጣጥረው መልሳ እንደምትገነባና ፍልስጤማውያንን ወደ ሌላ ሀገር የማስፈር ንግግር ምናልባትም አስፈራርቶ የሰላም ስምምነት ለማስፈራረምም ያለመ ሊሆን ይችላል ይላሉ። ያም ሆኖ ግን አክራሪ አይሁዳውያንን ያስቦረቀ ነገር ፈልገው የተናገሩት ከሆነ ተሳክቶላቸዋል። ፈልገውም ሆነ ሳይፈልጉ ግን በመካከለኛው ምስራቅ ድጋሚ አስፈሪ ድባብን ፈጥረዋል። የትራምፕ ንግግር መሬት ላይ የሚወርድ ባይሆንም ከአንደበታቸው የወጣ ቃል ጦሱ ለዓመታት የሚዘልቅ ሊሆን ይችላል። ውድ ተመልካቾቻችን በዛሬው የሰሞኑን ኢትዮጵያ ፕሮግራማችን ሳምንታዊውን የዘገባ መሰናዷችንን እንዲህ አቀናጅተን አቅርበንላችሁ ነበረም። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩትን አዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር ሰናይ ቆይታን እየተመኘን በቀጣይ ሳምንት ከሌላ ዘገባ ጋር እስክንገናኝ ቸር ሰንብቱ።